ዛሬ ቻትጂፒቲ እና ጀሚናይን እናፋልማቸዋለን። ፍልሚያው የዩቲዩብ ተምኔል በማዘጋጀት ይሆናል። ውድ የቻናሌ ቤተሰቦች በዚህ ቪዲዮ ለቻትጂፒቲ እና ለጀሚናይ ተመሳሳይ ፕሮምፕት በመስጠት ተመሳሳይ የዩቲዩብ ተምኔል እንዲያዘጋጁ ካዘዝናቸው በኋላ ከሁለቱ ኤአዮች የተሻለ የዩቲዩብ ተምኔል ማዘጋጀት የሚችለው ኤአይ የትኛው ኤአይ እንደሆነ እናያለን። የዩቲዩብ ተምኔል በኤአይ ማዘጋጀት ፈልጋችሁ ነገር ግን ከቻትጂፒቲ እና ከጀሚናይ የተሻለ የዩቲዩብ ተምኔል ማዘጋጀት የሚችለው ኤአይ የትኛው ኤአይ እንደሆነ ለመለየት ተቸግራችሁ ከሆነ ይህ ቪዲዮ ለእናንተ ነው። እስከ መጨረሻው ተከታተሉኝ። እስከ መጨረሻው ከተከታተላችሁ ደግሞ ከቻትጂፒቲ እና ከጀሚናይ ከፍተኛ ጥራት ያለው የዩቲዩብ ተምኔል ማዘጋጀት የሚችለው ኤአይ የትኛው ኤአይ እንደሆነ ታውቃላችሁ። አሁን ወደ ቪዲዮ ሄዳለሁ፣ ተከተሉ። እሺ ወደ ቪዲዮ መጥቻለሁ። የዚህ ቪዲዮ ዋና ዓላማ ከቻትጂፒቲ እና ከጀሚናይ የዩቲዩብ ተምኔል በማዘጋጀት የትኛው ኤአይ እንደሚሻል መለየት ስለሆነ የመጀመሪያ ስቴፓችን የሚሆነው ቻትጂፒቲ እና ጀሚናይን መክፈት ይሆናል ማለት ነው። ስለዚህ እንደምታዩት ጀሚናይን ከፍቻለሁ፣ ቻትጂፒቲንም ልክ እንደዚህ ከፍቻለሁ ማለት ነው። ቀጣይ ደግሞ ማዘጋጀት ያለብን ሁለቱም ኤአዮች ተምኔሉን ለማዘጋጀት የሚጠቀሙበትን ፎቶግራፍ እና ፕሮምፕት ይሆናል ማለት ነው። ፎቶግራፉ ይህንን ይመስላል። ይህንን ፎቶግራፍ ነው ለሁለቱም ኤአዮች የምሰጣቸው ተምኔሉን ለማዘጋጀት። ፕሮምፕትም ልክ እንደዚህ አዘጋጅቻለሁ። ለሁለቱም ኤአዮች ይህንን ፕሮምፕት ነው የዩቲዩብ ተምኔሉ እንዲያዘጋጁ የምሰጣቸው። ብዙ ጊዜ ተምኔል ለማዘጋጀት ይህንን ፕሮምፕት ነው የምጠቀሙ። እንደ ቴምፕሌት ብላችሁ ልትወስዱ ትችላላችሁ። የፕሮምፕቱ አይዲያ ምንድን ነው? እዚህ መጀመሪያ ላይ ቪዲዮ ከቻትጂፒቲ እና ከጀሚናይ የዩቲዩብ ተምኔል በማዘጋጀት የትኛው ኤአይ የተሻለ እንደሆነ፣ አፕሎድ የማደርግለትን ፎቶግራፍ ተምኔሉ ለማዘጋጀት እንዲጠቀም፣ ቪዲዮ የተሰራው በአማርኛ እንደሆነ ስለዚህ የአማርኛና የእንግሊዝኛ ቴክስት እንዲጠቀም አሳውቂዋለሁ። እንደገና ደግሞ እዚህ ጋር ዲዛይን ሪኳየርመንት ይላል። አንዳንድ የዲዛይን ሪኳየርመንቶች እዚህ ላይ አስቀምጫለሁ። አፕሎድ የማደርግለትን ፎቶ እንዲጠቀም፣ ፎቶውን ሴንተር ላይ ማድረግ እንዳለበት። እዚህ ላይ እንደምታዩት ደግሞ በእጀ ስልክ ይዣለሁ። ይህ ስልክ ለተምኔሉ አስፈላጊ ስላልሆነ እንዲያጠፋው እና ሞደርን የሆነ ባክግራውንድ እንዲጠቀም፣ ሌሎች ሪኳየርመንቶችን ማስቀምጨለታለሁ። ከዛ ደግሞ እዚህ ጋር ቴክስት ፕሌስመንት፣ ቴክስቱን የት ቦታ ላይ ማስቀመጥ እንዳለበትና ምን አይነት ቴክስቶችን ማስቀመጥ እንዳለበት። እዚህ ጋር እንደምታዩት በግራ በኩል የአይ ጦርነት የሚል ቴክስት ማስቀመጥ እንዳለበት፣ በቀኝ በኩል ደግሞ ቻትጂፒቲ ቨርሰስ ጀሚኒ ብሎ መጻፍ እንዳለበት፣ ታች ላይ ደግሞ ማን ያሸንፋል ብሎ ማስቀመጥ እንዳለበት። ይህንን ማን ያሸንፋል የሚለውን ጽሁፍ እዚህ ጋር ቴብሉ ላይ ማስቀመጥ እንዳለበት። እዚህ ጋር እንደምታዩት ቴብል ይታያቸዋል ፎቶግራፉ ላይ። ስለዚህ እዚህ ጋር እንዲያስቀምጠው በቦክስ አድርጎ እዚህ ጋር እንዲያስቀምጠው ነው የፈለግኩት። ከዛ ደግሞ ስታይሉንም ማስቀምጨለታለሁ። ቦልድ፣ ቫይብራንት፣ ሃይ ኮንትራስት ታይፖግራፊ መጠቀም እንዳለበት፣ ተምኔሉ ፕሪሚየም፣ ሞደርን፣ ሃይሊ ክሊኬብል መሆን እንዳለበት፣ ሲኒማቲክ ላይቲንግ እና ፕሮፌሽናል ኮምፖዚሽን መጠቀም እንዳለበት፣ እንደገና ደግሞ አስፔክት ሬሾ 16:9 መሆን እንዳለበት ገልጬ አስቀምጫለሁ። ይህንን ፕሮምፕት ነው ማለት ነው ለሁለቱም ኤአዮች የዩቲዩብ ተምኔሉን ለማዘጋጀት እንዲጠቀሙ የምሰጣቸው። እዚህ ጋር ኮፒ አድርጌ ወስጄ ፔስት አደርግላችኋለሁ ማለት ነው። ከዛ በፊት ግን እዚህ ጋር ቻትጂፒቲ ላይም ጀሚናይ ላይ መጥቼ ቻትጂፒቲም ጀሚናይም ኢሜጅ ክሬት የሚያደርጉበት ራሱን የቻለ ኢሜጅ ክሬሽን ቱል ስላለ ሁለቱም ኤአዮች እየሄድኩኝ ኢሜጅ ክሬት የሚያደርጉበትን ቱል እመርጥላችኋለሁ ማለት። አሁን እዚህ ጋር ቻትጂፒቲ ላይ ነኝ። ቻትጂፒቲ ላይ እዚህ ጋር ከፕሮምፕት ቦክሱ ወረድ ብሎ ክሬት ኢሜጅ የሚላለ እናንተ እዚህ ላይ ካላገኛችሁት እዚህ ጋር የፕላስ ምልክቱን ተጭናችሁ ማግኘት ትችላላችሁ። እዚህ ጋር እንደምታዩት ክሬት ኢሜጅ የሚላለ፣ ከዛ እዚህ ጋር ደግሞ አውቶ የሚላለ። ይሄ አውቶ የሚለው የሚጠቅመን አስፔክት ሬሾ ለመምረጥ ነው። ብዙ አስፔክት ሬሾዎች አሉ። እኔ አሁን የፈለኩት ለዩቲዩብ ስለሆነ የዩቲዩብ ተምኔል ስታንዳርድ 16:9 ስለሆነ 16:9 ላይ ያደርገዋለሁ ማለት። ከዛ ጎግል ጀሚናይ ላይ እሄዳለሁ። ጉግል ጀሚናይንም ኢሜጅ ክሬት የሚያደርግበት ቱል ላይ ያደርገዋለሁ። ጀሚናይ ኢሜጅ ክሬት የሚያደርግበትን ቱል እዚህ ጋር የፕላስ ምልክቱን ተጭኜ ማግኘት እችላለሁ። ታያችሁ እዚህ ጋር ክሬት ኢሜጅ አለ። ክሬት ኢሜጅ የሚለውን እመርጣለሁ። ከዛ እንደገና ደግሞ እዚህ ጋር የጀሚናይ 3 ሞዴል ቫሪያንቶች አሉት። እዚህ ጋር እንደምታዩት አሁን ፍላሽ ላይት ነው የሚለው። ይችን ድሮፕ ዳውን ሜኑዋን ስነካት ሌሎቹንም ያመጣልኛል። ኢሜጅ ክሬት ለማድረግ የተሻለው የጀሚናይ ሞዴል ቫሪያንት ይሄ 3.5 ፍላሽ የሚባለው ነው። እዚህ ላይ አደርገዋለሁ ማለት ነው። አሁን ሁለቱም ኤአዮች ለኢሜጅ ክሬሽን ሬዲ ሆነዋል። ከዚህ ቀጥዬ ማድረግ ያለብኝ ምንድነው? ለሁለቱም ኤአዮች ለተምኔል ዝግጅቱ የምጠቀምበትን ፎቶግራፍ እና ፕሮምፕት ሰጣችኋለሁ ማለት ነው። እስኪ ከጀሚናይ ልጀምር። እዚህ ጋር የፕላስ ምልክቱን ተጭኜ ፎቶግራፉን አፕሎድ አደርገዋለሁ። አፕሎድ ፋይል የሚለውን እነካለሁ። ከዛ ፎቶውን ወደ አስቀመጥኩበት ቦታ ሄጄ መርጣለሁ ማለት ነው። ተምኔል ፎቶ ብዬ ነው ያደረኩት። ከዛ ኦፕን እለዋለሁ። አያችሁ እዚህ ጋር አፕሎድ አድርጌያለሁ ማለት ነው። ከዛ ቀጥዬ ምንድነው የማደርገው? እዚህ ጋር ዲስክራይብ ዮር ኢሜጅ የሚለው ጋር ቅድም ያሳየኋችሁን ፕሮምፕት ፔስት አደርጋለሁ ማለት ነው። እዚህ ጋር ልምዳ ኮፒ አደረኩ። ጀሚናይ ጋር መጥቼ እዚህ ጋር ፔስት አደርገዋለሁ ማለት ነው። ከዛ እዚህ ጋር መጥቼ ሰብሚት እለዋለሁ። አሁን ጀሚናይ የዩቲዩብ ተምኔሉን እያዘጋጅልኝ ነው። ትንሽ ጠብቀዋለሁ ማለት ነው። ጀሚናይ የዩቲዩብ ተምኔሉን አዘጋጅቶ ጨርሷል። ተምኔሉ የምታዩትን ይመስላል። እዚህ ጋር
ጋር ልክ እንዳዘዝነው የኤአይ ጦርነት ይላል። እንደገና ቻት ጂፒቲ ቨርሰስ ጀምናይ ይላል። እንደገና እዚህ ጋር ደግሞ ታች ደግሞ ማን ያሸንፋል ይላል። በጣም ጎላ አድርጎ ነው ያስቀመጠው። ፎቶግራፉንም ከመሃል ነው ያስቀመጠው። ባክግራውንዱንም እንደምታዩት በጣም የሚገርም ባክግራውንድ ነው። እዚህ ጋር በዚህ በኩል ቻት ጂፒቲ ሎጎ አለ። እዚህ ጋር ደግሞ የጎግል ሎጎም አለ። ያው ጀምናይ በጎግል የተዘጋጀ ኤአይ ስለሆነ ነው ይህንን የጎግልን ሎጎ እዚህ ጋር ያስቀመጠው። እቺ እዚህ ጋር ቨርሰስ የምትለዋ ግን አልተመቸችኝም። እንደዚህ ሲመጣብን እዚህ ጋር ዲስክራይብ ዮር ኢሜጅ የሚለው ጋር መጠን የሚያስተካክለውን ነግረን እንደገና አስተካክለው እንዲሰራልን ማድረግ እንችላለን። እኔ ግን ብዙ ጊዜ የማደርገው ምንድነው ልክ እንደዚህ አይነት ነገር ሲፈጠርብኝ ፎቶውንም ፕሮምፕቱንም እንደገና በማስገባት ደግሞ እንዲሰራልኝ ነው ማደርገው ማለት ነው። ምክንያቱም እዚህ ጋር የሚስተካከለውን ነገር ለመጻፍ በጣም ብዙ ጊዜ ሊፈጅ ስለሚችል የሚያፈጥነኝ እንደገና ኒው ቻት ከፍቼ ፎቶግራፉን እና ፕሮምፕቱን አስገብቶ እንደገና ክሬት ማድረግ ስለሆነ አሁን እስኪ እንደገና እዚህ ጋር መጥቼ ኒው ቻት ላይ ገብቼ ኢሜጅ ክሬሽን ሞድ ላይ አድርጌ እስኪ አሁን እዚህ ጋር ፍላሽ የሚለውን የቲንኪንግ ሌቭሉን ኤክስተንድ ላድርገው። ከዛ እዚህ ጋር የፕላስ ምልክቷን ነክቼ ፎቶውንም እንደገና አፕሎድ አድርገዋለሁ። ፎቶውን መረጥኩኝ። ከዛ ኦፕን አልኩት። ከዛ እዚህ ጋር አሁንም ፔስት አድርገዋለሁ ፕሮምፕቱን። ከዛ ሰብሚት እለዋለሁ። አሁን ቲንኪንግ ሌቭሉን ኤክስተንድ ስላደረኩት ትንሽ ሊቆይ ይችላል፣ ጠብቀዋል። እንግዲህ ከዛ የተሻለ ተምኔልም ሊያዘጋጅ ይችላል፣ የዋሰም ሊያዘጋጅ ይችላል። እስኪ እናያለን። ያው ሁለተኛውንም ጨርሷል። የኤአይ ጦርነት ይላል። እዚህ ጋርም ቻት ጂፒቲ ቨርሰስ ጀምናይ ይላል። ይችን ቨርሰስ የምትለዋን ሁለት የተጠቅሟል። ይህንን አሁን ፎቶሾፕ ላይ ማስተካከል ይቻላል። ይችን ቨርሰስ የምትለዋን ደግሞ ከመጻፉ በስተቀር ሌላው በጣም የሚገርም ነው። እስኪ አሁንም ለሶስተኛ ጊዜ እንደገና ልዘዙ። ኒው ቻት ላይ መጣሁ፣ አፕሎድ አደርጋለሁ ፎቶውን። ከዛ ኦፕን አልኩ። አሁንም ፔስት አደረጉ። ከዛ ሰብሚት እለዋለሁ። ሰርቶ እስከሚጨርስ ትንሽ ጠብቀዋለሁ። ሶስተኛውንም ጨርሷል። አሁንም የሚገርም ነው። ትንሽ አሁንም ደስ የማትለው እቺ ቻት ጂፒቲ ቨርሰስ የምትለዋን እዚህ ጋር መጻፉ ነው። ይህንን አሁንም ሊያስተካክለው አልቻለም። ለምንድን ነው ይህን የሚያደርገው? ይህንን ቦክስ እና ይህንን ቦክስ ባላንስ ማድረግ ፈልጓል ይመስለኛል። ስለዚህ አሁን እቺን ቨርሰስ የምትለዋን እዚህ መሀል ላይ ቢያስቀምጣት ይሄኛው ቦክስ ትንሽ በለጥ ይልበትና ባላንስ ላይሆን ይችላል። ለዛም ነው እንደዛ የሚያደርገው ማለት ነው። ኤኒዌይስ ይህንንም ዝም ብሎ መጠቀም ይቻላል። በተረፈ ሌላው ነገር በጣም የሚገርም ነው። ባክግራውንዱ ስታዩት ፎቶውን እንዴት ኢንሃንስ እንዳደረገው ፎቶ ላይ የነበረውን ሞባይል ሁሉ ኢሬዝ አድርጎ፣ በተለይ ደግሞ የአማርኛ ፊደላትን የጻፈበት መንገድ በጣም የሚገርም ነው። እንግዲህ መጨረሻ ላይ ዳውንሎድ ማድረግ ስትፈልጉ ይችን የዳውንሎድ ምልክቷን ተጭናችሁ ነው ዳውንሎድ ማድረግ የምትችሉት። እስኪ አሁን ደግሞ ወደ ቻት ጂፒቲ እንሂድ። ለቻት ጂፒቲ መጀመሪያ ፎቶውን እዚህ ጋር አፕሎድ ላድርግለት። አድ ፎቶ እለዋለሁ። ፎቶውን መረጥኩኝ። ከዛ ኦፕን እለዋለሁ። ፎቶውን አፕሎድ ማድረግ ችያለሁ። ዲስክራይብ ኦር ኤዲት አን ኢሜጅ የሚለው ጋር ፕሮምፕቱን ፔስት አድርገዋለሁ ማለት ነው። ጀምና ላይ የተጠቀምኩትን ፕሮምፕት ነው እዚህ ቻት ጂፒቲ ላይ ፔስት ያደረኩለት። ከዛ እዚህ ጋር መጥቼ ሴንድ ፕሮምፕት ምትላለች፣ ሴንድ ፕሮምፕት እለዋለሁ ማለት ነው። አሁን ትንሽ አዘጋጅቶ እስከሚጨርስ ጠብቀዋለሁ። ቻት ጂፒቲም ጨርሷል። የምታዩት ይመስላል ተምኔሉ። የኤአይ የሚለው እዚህ ጋር ትክክል ነው። ጦርነት የሚለው እዚህ ጋር ትንሽ ይቀረዋል። ቻት ጂፒቲ ቨርሰስ ጀምናይ የሚለው ይህን በትክክል እኔ በምፈልገው መልኩ ነው አሁን የጻፈልኝ። ማን ያሸንፋል የሚለውም እዚህ ጋር ትንሽ ትክክል አይደለም። ሌላው ነገር ግን በጣም የሚገርም ነው። እዚህ ጋር የቻት ጂፒቲ ሎጎ አለ፣ የጀምናይ ሎጎ አለ። እስኪ አሁንም እዚህ ጋር ኤዲት አድርግ ከምለው እንደገና በአዲስ መልክ እንዲሰራልኝ እንጠይቀው። እዚህ ኒው ቻት መጣው፣ ክሬት ኢሜጅ አልሁት። እዚህ ጋር አውቶ ላይ መጥቼ 16:9 መርጣለሁ። ከዛ እዚህ ጋር ፕላስ ምልክቱን ነክቼ ፎቶውን አፕሎድ አደርጋለሁ። ፎቶውን መርጫለሁ፣ ኦፕን እለዋለሁ። ከዛ እዚህ ጋር ዲስክራይብ ኦር ኤዲት አን ኢሜጅ የሚለው ጋር ፔስት ላድርገው ፕሮምፕት። ከዛ እዚህ ጋር ሴንድ ፕሮምፕት የምትለው ጋር መጥቼ ሴንድ ፕሮምፕት እለዋለሁ። ይህ ሁለተኛውን ደግሞ እናያለን። ያው ውድድሩ ፌር እንዲሆን ለጀምናይ 3 ድል ስለሰጠ ነው ለቻት ጂፒቲም 3 ድል መስጠት አለብን ብዬ ነው። እየሰራ ነው። ሰርቶ እስከሚጨርስ እንጠብቀዋለን። ሁለተኛውንም ጨርሷል። የምታዩትን ይመስላል። እዚህ ጋር ትንሽ ጠላይ ችግር አለ። አሁን እዚህ ጋር ይችን በጣም ሲምፕል ኤረር ነች። ይችን አሁን ምንድነው ማደርገው? ፎቶሾፕ ላይ ሄጄ ይችን እንድትሆን የጣን ሶስተኛዋ ነገር ቆርጣታለሁ ማለት ነው። እዚህ ጋር ቻት ጂፒቲ ቨርሰስ ጀምናይ ይላል። ማን ያሸንፋል ይላል። ይሄ በትክክል ነው የተጻፈው። የአሁኑ በጣም የሚገርም ተምኔል ነው። ባክግራውንዱንም ተመልከቱት። በጣም የሚገርም ተምኔል ነው ያዘጋጀልኝ። እስኪ አሁንም ከዚህ የተሻለ ተምኔል ማዘጋጀት የሚችል ከሆነ ለጀምናይ 3 ድል ስለሰጠው ለቻት ጂፒቲም ሶስተኛውን እድል ልስጠው። በነገራችን ላይ ለዚህ ቪዲዮ እዚህ ላይ የሰራሁትን ተምኔል ነው የምጠቀመው። ከዚህ ከ6ቱ ተምኔል የተሻለውን ወስዳለሁ ማለት ነው። ፕሮባብሊ ቻት ጂፒቲ ከዚህ የተሻለ ካላዘጋጀልኝ አሁን በሶስተኛው ይህንን ተምኔል ነው የምወስደው። እሺ ኒው ቻት ላይ ልምጣ። ክሬት ኢሜጅ ያልሁት የፕላስ ምልክቷ ላይ ገብቼ ፎቶውን አፕሎድ አደርጋለሁ። ፎቶውን መረጥ፣ ኦፕን አልሁት። ከዛ እዚህ ጋር አውቶ ላይ መጥቼ አስፔክት ሬሽዮን 16:9 አደርገዋለሁ። ከዛ ዲስክራይብ ኦር ኤዲት አን ኢሜጅ የሚለው ጋር መጥቼ ፕሮምፕቱን ፔስት አደርገዋለሁ። ከዛ ሰብሚት ልበል። አሁን እያዘጋጀልኝ ነው፣ ጠብቀዋለሁ። የሶስተኛውን አዘጋጅቶልኛል። እስኪ ዙም ኢን ላድርገውና
እንደ አብረን ነው። እዚህ ጋር የኤአይ ጦርነት፣ እዚህ ጋር ደግሞ ቻት ጂፒቲ ቨርሰስ ጀሚናይ፣ እዚህ ጋር የጀሚናይ ሎጎ አለ፣ እዚህ ጋር ደግሞ የቻት ጂፒቲ አለ፣ እዚህ ጋር ማን ያሸንፋል ይላል። እዚህ ጋር በጣም ጥሩ ነው፣ ግን ከሶስቱ ስናወዳድር እኔ የሁለተኛው የተሻለ መሰለኝ። በእርግጥ እዚህም ጋር በጣም በቀላሉ ፎቶሾፕ ላይ ሊስተካከሉ የሚችሉ ጥቃቅን ኢረሮች ናቸው ያሉ፣ ግን እዚህ ጋር በየና ኤአይ መካከል ትንሽ ክፍተት አለች። ግን በጣም አሪፍ ተምኔል ነው ማለት። ያው የቻት ጂፒቲ ችግሩ ምንድን ነው? አሁንም የአማርኛ ፊደሎችን ለመጻፍ ትንሽ ይቸገራል። ጀሚናይ ላይ ግን ስታዩት የአማርኛ ፊደላትን የሚጽፍበት መንገድ በጣም የሚገርም ነው። በእኔ እይታውም ጀሚናይ ከቻት ጂፒቲ የሚሻለው በምንድን ነው? ተምኔላችሁ ላይ የአማርኛ ፊደላትን መጠቀም ከፈለጋችሁ ጀሚናይ ከቻት ጂፒቲ በጣም የተሻለ ነው ማለት ነው። እዚህ ጋር አሁን ቻት ጂፒቲን ስታዩ የአማርኛ አጻጻፉን ከጀሚናይ ጋር ስታወዳደሩ ጀሚናይ በጣም የተሻለ ነው ማለት ነው። ከዛ በተረፈ ይሄ ባክግራውንዱን በማሳመር ይሄ ላይቲንጉን አሁን ስታዩት ቻት ጂፒቲ ከጀሚናይ ምንም አያንስም። አሁን እዚህ ጋር ቻት ጂፒቲ ቨርሰስ ጀሚናይ የሚለውን ቻት ጂፒቲ እንዴት አድርጎ አሳምሮ እንደጻፈው ተመልከቱ። የጀሚናይን ስታዩ ግን እዚህ ጋር ቻት ጂፒቲ ቨርሰስ የምትለዋን አሁን እኔ በፈለኩት መልኩ አልጻፈልኝም። በእርግጥ አሁን ይችን ቨርሰስ የምትለዋን ከቻት ጂፒቲ እና ከጀሚናይ መካከል አስቀምጣት ብለው በእርግጠኝነት ያስተካክለዋል። እስኪ አስተካክለው ልበለው። እስኪ ምን ብዬ ጽፍለታለሁ? አሁን እዚህ ጋር እሺ ምን ብዬ ጻፍኩለት? ኦል አር ጉድ በት ፑት ዘ ወርድ ቨርሰስ ቢትዊን ቻት ጂፒቲ ኤንድ ጀሚናይ ቻት ጂፒቲ at the top and Gemini at the bottom and put the word versus at the middle አልኩት። ከዛ ሚድል በለውና እስኪ አሁን የሚሰጠን ውጤት ደግሞ እኔ አሁን እያዘጋጀልኝ እጠብቀዋለሁ። በነገራችን ላይ እስካሁን ቻናሉን ሰብስክራይብ ሳታደርጉ ቪዲዮን የምታዩ ካላችሁ ቻናሉን ሰብስክራይብ አድርጉልኝ። በጣም ብዙ ሰው ቪዲዮን ያያል፣ ግን ቻናሉን ሰብስክራይብ አያደርግም። ቪዲዮን አይታችሁ ቪዲዮን ከወደዳችሁ ቪዲዮ ከጠቀማችሁ ቻናሉን ሰብስክራይብ ብታደርጉ እኔን በጣም ያበረታታኛል። የአሁኑ በጣም የሚገርም ነው። ቻት ጂፒቲ በጣም ክሬዚ የሆነ ተምኔል ነው ያዘጋጅልኝ። የኤአይ ጦርነት ይላል። ቻት ጂፒቲ ቨርሰስ ጀሚናይ ይላል። እዚህ ጋር ቨርሰስ እኔ እንደምፈልገው አድርጎን የጻፈልኝ ማን ያሸንፋል ይላል። እዚህ ጋር በጣም የሚገርም ነው የአሁኑ ማለት። ስለዚህ በእኔ እይታውን ከቻት ጂፒቲ እና ከጀሚናይ የአማርኛ ፊደላትን በመጻፍ ጀሚናይ በጣም ይሻላል። በሌላ ነገር ግን ይህንን አሁን አጉልቶ በመጻፍ እንደዚህ ባክግራውንዱን በማሻሻል ባክግራውንዱን ይሄ ላይቲንጉን ምናምን ስታዩት ቻት ጂፒቲን በጣም የሚገርም ነው። ጀሚናይም በእርግጥ አሁን እዚህ ጋር ይህንን የኤአይ ጦርነትና ቻት ጂፒቲ ቨርሰስ ጀሚናይ የሚለውን ትንሽ አጉለው ብለው ያጎለዋል። እስኪ አሁንም አንድ እድል ልስጠው። አሁን እስኪ ምን ልበለው? ምን አልኩት? ሜክ ዘ ቴክስት ኦን ዘ ተምኔል ኤ ሊትል ቢት ላርጅ ኤንድ ቦልድ አልኩት። አሁን ሰብሚት ልበል። አሁን እያዘጋጅልኝ ነው፣ ጠብቀዋለሁ። አዘጋጅቶልኛል። እስኪ ከመጀመሪያው ጋር እናወዳድረው። ብዙም ላርጅ አላደረገውም፣ ግን በጣም አሪፍ ነው። ይህንን ራሱን ነው አሁን የምጠቀመው። አንድ ቻት ጂፒቲ ከጀሚናይ የሚሻልበት ነገር ቢኖር ጀሚናይ እዚህ ጋር እንደምታዩት ዋተር ማርክ አስቀምጦበታል። በእርግጥ ይሄ በጣም ቀላል ነው። እኔ የማደርገው ምንድነው ይህንን ዋተር ማርክ ፎቶሾፕ ላይ ወስጄ በቀላሉ አጠፋዋለሁ ማለት ነው። ቻት ጂፒቲ ላይ ግን እዚህ ጋር እንደምታዩት ምንም አይነት ዋተር ማርክ አያስቀምጥም ማለት ነው። እንግዲህ በእኔ እይታ ቻት ጂፒቲም ጀሚናይም የራሳቸው የሆነ ኳሊቲ ያላቸው የአማርኛ ቴክስትን አሁን ተምኔል ላይ በመጻፍ ጀሚናይ በጣም የተሻለ ነው። በሌላ ነገር ግን ቻት ጂፒቲም በጣም የሚገርም ነው። ነገር ግን ውድድሩ የሰጠናቸውን ፕሮምፕት አንደርስታንድ አድርጎ በፕሮምፕቱ መሰረት ከፍተኛ ጥራት ያለው የዩቲዩብ ተምኔል ማዘጋጀት ስለሆነ ይህንን ውድድር ጀሚናይ ያሸንፏል ማለት ነው። የእኔ እይታ ይህንን የሚመስለው። እስኪ እናንተ ደግሞ የተሰማችሁን አስተያየት መስጫው ላይ ያሳውቁኝ። እንግዲህ በእኔ እይታ በተለይ የዩቲዩብ ተምኔላችሁ ላይ የአማርኛ ቴክስቶችን የምትጨምሩ ከሆነ ከቻት ጂፒቲ ይልቅ ጀሚናይን ብትጠቀሙ በጣም የተሻለ ነው ማለት ነው። የዛሬ ቪዲዮ ይህን ይመስላል። ቪዲዮውን አይታችሁ ከወደዳችሁት ላይክ፣ ለሰዎች ይጠቅማል ብላችሁ ካሰባችሁ ሼር ማድረጋችሁ እንዳትረሱ። ስለ ቪዲዮ ያላችሁን አስተያየት ወይም ሌላ የምሰራላችሁ ቪዲዮ ካለም አስተያየት መስጫው ላይ ልታሳውቁ ትችላላችሁ። ለቻናል አዲስ ከሆናችሁ እዚህ ቻናል ላይ እንደዚህ አይነት ጠቃሚ ቪዲዮዎችን ስለምታገኙ ቻናሉን ሰብስክራይብ በማድረግ ቤተሰብ ብትሆኑ በእርግጠኝነት ትጠቀማላችሁ። በሚቀጥለው ጊዜ በሌላ ቪዲዮ እስከምንገናኝ በሰላም ቆዩ።